ነቢዩ ሰለላሁ ዐለይሂ ወሰለም ከሀገራቸው የወጡት ያኔም ወረቃን ያስወጡኛል እንዴ ብለው ሲጠይቁ በውስጣቸው ያስቡ የነበረው ነገር አላሁ አዕለም፣ ምን አጥፍቼ ይመስላል? ምን አድርጊያቸው ይሆናል? ደም አፍስሻለሁ? የሰው ገንዘብ ዘርፌያለሁ? ምን አድርጊያቸው ነው የሚያስወጡኝ? የሚል መገረም ውስጥ ነበሩ ይመስላል። ዛሬም ሙስሊሞች ብዙ አይነት መከራ በየዓለሙ ሲደርስ ስናይ ምን አጥፍተው ነው ሙስሊሞች እንል ይሆናል። ሙስሊሞች ስላጠፉ አይደለም ይህ መከራ የሚደርስባቸው። የእውነት ሰዎች እውነት መያዛቸው ብቻ በቂ ነው። ሐሰት ላይ ያሉ ሰዎች ሊያጠፏቸው ይሞክራሉ፣ ብዙ መከራ ሊያደርሱባቸው ይሞክራሉ። ዲናችን ላይ የሚመጣን ፈተና የነቢዩን ሰለላሁ ዐለይሂ ወሰለም ታሪክ በማሰብ መጽናት ይኖርብናል። ነቢዩ ሰለላሁ ዐለይሂ ወሰለም ከሁሉም ሰው የላቀ ስብዕና ያላቸው ሆነው እያለ ወሕይ የሚወርድላቸው ታላቅ ነቢይ ሆነው እያለ የአላሁ ስብሓነሁ ወተዓላ ጥበቃ የማይለያቸው ሆነው እያለ ግን የአላህ ሱና ነውና ብዙ መከራን አሳልፈዋል፣ ብዙ ስቃይን አሳልፈዋል። በእውነት ላይ መጽናት እንጂ ሌላ አማራጭ የለንም። ሰዎችን አዛ እንዳናደርግ፣ ሰዎችን ችግር እንዳንፈጥር የሚከለክለን ዲን፣ ለማንም መልካም እንድንሆን የሚያዘን ዲን፣ ይህንን ዲን በመኖራችን በእኛ ላይ የሚመጡ ነገሮች ካሉ እነኛን በጸጋ መቀበልና በጽናት መቆም ዲናችን ላይ እንማራለን። ነቢዩ ዓለይሂ ሰላቱ ወሰላም ታሪካቸው የሚያስተምረንም ይህንኑ ነው። በእያንዳንዱ ፈተና ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም ሐያት ውስጥ የምንማረው ነገር ይኖረናል። እርሳቸው አሽረፈል ኸልቅ ሆነው እያለ ይህ ሁሉ መከራ ከደረሰባቸው ከሀገር ከተሰደዱ መካ ውስጥ የመካ ጥሻ ውስጥ ከምግብና ከተለያየ ነገር ተከልክለው ማዕቀብ ተጥሎባቸው ከተቀመጡ፣ ጥርሳቸው ከተሸረፈ፣ ግንባራቸው ከቆሰለ እኛስ ማነን? ነቢዩ ሰለላሁ ዐለይሂ ወሰለም ሐቅ ላይ በመሆናቸው የደረሰባቸው ፈተና እኛንም አነሰም በዛም ሊደርስብን ይችላል። ግን እውነት ላይ ሁሌም እንደ ጸናን እንኖራለን።